ይህንን ቴክስት ቡክ እሸቱ ያላገኛችሁ ሰዎች የግድ ማግኘት አለብን። በጣም ወንደርፉል የሆነ ነገር ነው። ትላንት ላስት ዊክ ያላገኛችሁ የዞርክስታቸው ስፔሻሊ ላስት ዊክ ያልነበራችሁ ዛሬ ደግሞ ይሄኛው የላስት ዊኩ ማብራሪያ በደንብ የሚያብራራ ወይም ደግሞ የቆመው የእግዚአብሔር ሰዓት በሚለው ውስጥ የተብራራ ሐሳብ አለው። ላስት ዊክ ግን በደንብ ካልተብራራላችሁ ይሄኛውን ራሱ የሚያብራራ ሌላ ኖት አለ ከኋላ ማግኘት ትችላላችሁ። የዳንኤል 7 ሱባኤና የእግዚአብሔር ሰዓትና ቤተክርስቲያን ይላል። ይሄ ላስት ታይም የሰጠነው አሁን የምናወራበትን ኖት በይበልጥ ደግሞ ዝርዝር አድርጌ ጽፌላችኋለሁ። ግን ያው ኖት ወረቀት እንዳይበዛባችሁ እዛ ኋላ አንድ 15 20 የሚሆን አለ። በኋላ ላይ የምትፈልጉ ሰዎች መውሰድ ትችላላችሁ። ዋናው ነገራችን ግን ይሄ እጃችን ላይ ያለው ወረቀት ነው። ወረቀቱን ባይኖራችሁ ችግር የለውም። እንግዲህ የተነጋገርነው በጣም ወንደርፉል የሆነ ነገር ነው። የእግዚአብሔር የቆመው ሰዓት ወይም የእግዚአብሔር የቆመው ጊዜ በሚል ነው እያወራን ያለ ነው። እንግዲህ ምንድነው እግዚአብሔር በዚህ ዘመን መጨረሻ ላይ እየተነጋገርን ያለ ነው። ስለ መጨረሻው ዘመን ነው። በዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ምን አለ? ልባችሁ አይታወክ። እስቲ ልባችሁ አይታወክ በሉ። ክብር ለኢየሱስ ይሁን። በእኔ እመኑ በእግዚአብሔርም ደግሞ ዘንድ በእግዚአብሔርም እመኑ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እንዲያስ ባይሆን እንዲህ ባላልኳችሁ ነበር እያለ ይናገራል። ስለዚህ ስለ ኤንድ ታይም ስናወራ የመጨረሻው ዘመን አሁን ያለንበት የመጨረሻው ዘመን ክላይማክሱ መጨረሻ ላይ ነው ያለነው። ምክንያቱም ነገሮች ሁሉ ሪሊጅኖች፣ ኢኮኖሚዎች፣ ሲስተሞች ስፔሻሊ በዚህ ባለንበት ትውልድና እንዲሁም ደግሞ ባለንበት ዘመን ውስጥ በጣም የመጨረሻ ታውቃላችሁ፣ የመጨረሻ ላስት ታይም እንዳልኳችሁ ታላቁ የሃይማኖት መሪ ዓለማትን በሃይማኖት የሚመራው ሰው ምንድነው ያለው? እግዚአብሔር 10ቱን ትእዛዝ እንዳሻሽል ነግሮኛል ብሎ 10ቱን ትእዛዝ ወደ 11 አሻሽሎ የቀየረበት ታይም ነው። ላስት የዛሬ 14 ቀን 15 ቀን አካባቢ ደግሞ የኦሃዮ ፓስተር ታውቃላችሁ ጌይ ሜሬጅ አልባርክም ስላለ 6 ወር እስር ቤትና በብዙ ብር ተቀጥቷል። ለምን? አላምንበትም ስላለና አሜሪካኖች ራሱ ፐርሲኪዩሽን የለም እዚህ አይሲስ የለም የሚያሳድደን የለም ሲሉ በነበሩበት ሰዓት በራቸውን የሚያንኳኳበት ማንም ሰው በክርስቶስ ስለሚያምን ብቻ የተለያዩ ቻሌንጆች በህይወቱ የሚመጣበት በጣም ከባድ የሆነ ዳርክነስ ምድርን እየመጣ ታውቃላችሁ። ሰዶማውያን በኔሽን ደረጃ ወይም በብሔር በዚህ በአሜሪካን ውስጥ ማለት ነው በኔሽን ደረጃ ተቀባይነትን ያገኙ ቢሊ ግራም ከዚህ በፊት እንደተናገሩት ጆን ሄጌን የዛሬ 15 ቀን 16 ቀን ካሪዝማ ኒውስ ላይ አንብባችሁ ከሆነ እግዚአብሔር አሜሪካንን የማይቀጣ ከሆነ ስለ ሰዶምና ስለ ጎመራ ንስሐ መግባት አለበት ብለው ተናግረዋልና በጣም ኢንሴኪዩር የሆነበት ታይም ነው። ነገር ግን ኢንሴኪዩር የሆነበት ታይም የምታዩት የምትሰሙት ነገር ሁሉ ቢሆንም ለእኛ ደግሞ አድሬስ አያረገንም። ይሄ ጨለማ እኛን አድሬስ አያረገንም። ክብር ለኢየሱስ ይሁን። ምንድነው ያለው? ልባችሁ አይታወክ። እስቲ አንድ ጊዜ አሜን በሉ። ስለዚህ ምንድነው በዚህ ዓለም ላይ ጨለማ ይመጣል። ኢሳይያስ 60 ጨለማ ምድርን ድቅድቅ ጨለማ አህዛብን ምን ያደርገዋል? ይሸፍናል። በአንቺ ላይ ግን ተብሎ ተነግሯል። ክብር ለኢየሱስ ይሁን። እንዲሁም ደግሞ ደጋግመን እንዳወራ ነው የመጨረሻው ዘመን የሚነገርባቸውን አቅጣጫዎች ታውቃላችሁ። አንደኛ የሥጋ እስራኤል ነው። ሁለተኛ ፍጥረታዊው ዓለም ጨረቃው፣ ከዋክብቱ፣ ምድሩ ይሄ ዩኒቨርስ ነው። ሶስተኛው አቅጣጫ ደግሞ አህዛብ ናቸው ጨለማ እንደሚመጣባቸው። አራተኛው አቅጣጫ ደግሞ የክርስቶስ አካል ነው። ለክርስቶስ የተነገረው አካል የተነገረው ትንቢት ደግሞ የመጥፋት የመረበሽ ሳይሆን የክብር ሙሽራይቱ ሙሽራዋን ለምትዘጋጅበት የኋለኛውን ክብር የምትቀበልበት የሁለተኛውን ዝናብ የምንጠብቅበት ኢየሱስ ጌታ ነው እንጂ መጨረሻው መጣ ምን እንሆናለን የት እንግባ ብለን የምንረበሽበት ታይም አይደለም። በክርስቶስ አካል ላይ ግን የሚመጣ ክብር አለ። ኢየሱስ ጌታ ነው። ስለዚህ በመጨረሻው ዘመን የእግዚአብሔር ቤት ተራራ ከተራሮች ራስ ላይ ከፍ የሚልበት ስለሆነ በኋለኛው ክብር እስቲ የኋለኛው ቤት ክብር በሉ በኢየሱስም በትውልዳችን ላይ የሆነ ሃሌሉያ። በሐዋርያት ዘመን ላይ እግዚአብሔር የፊተኛውን ዝናብ እንደሰጠ አሁን ደግሞ የኋለኛውን ዝናብ የክርስቶስ አካል ይዛ በዓለም ላይ ሻይን የምታረግበት ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም የሚወጣበት ልጆችሽን በግሪክ ልጆች ላይ አስነሳለሁ ያለው ትንቢት የሚፈጸምበት እስቲ አሜን በሉ። ለአክሊል እንደሚሆን ይውላ አክሊል ውስጥ እንደሚገባ ምን ይላል? እንቁ ልጆችሽ ይብረቀረቃሉ የሚልበት እስቲ አንድ ጊዜ አሜን በሉ። እግዚአብሔር በግብፃውያን ላይ ጨለማ የሚዳሰስ ጨለማ ነበር። ለእስራኤል ልጆች ግን ብርሃን ነበራቸው። እንደ
የክርስቶስ አካል የሚደምቅበት ጊዜ ነው። ክብር ለኢየሱስ ይሁን። የከዋክብት ድምቀት ጨለማው እየጠነከረ ሲሄድ ማለት ነው። የከዋክብት ድምቀት እየበራ ይሄዳል። እስቲ አሜን በሉ። ምክንያቱም ተመሳስለን ስንኖር ጨረቃ ከዋክብት ቢኖሩ አናያቸው። ነገር ግን ዳርክነሱ ሲጠቁር ሲጠነክር ከዋክብቶች ደምቀው ይታያሉ። ስለዚህ የምድራችን ጨለማ፣ የትውልድ ጨለማ፣ የዩናይትድ ስቴትስ ጨለማ፣ በምድር ላይ ያለው ጨለማ ቅዱሳን የሚያበሩበት ኢየሱስ ጌታ ነው። ቅዱሳን የሚነሱበት ነው ኢየሱስ ጌታ ነው። ስለዚህ ልባችሁ አይታወክ። ሃሌሉያ። እስቲ አጠገባችሁ ሰው ካለ ልብህ አይታወክ። ስለዚህ የመጨረሻውን ዘመን ስናይ ነገር ግን ማሰብ ያለብን ነገር በዚህ ዘመን ውስጥ እግዚአብሔር ፐርፐዙ ሐሳቡ ፕላን ምንድን ነው? ላስት ታይም እየተነጋገርን እንዳለ ነው ህይወት ወደ ወሰዳቸው ለመሄድ የተዘጋጀን ሰዎች አይደለንም። ክብር ለኢየሱስ ይሁን። በቃ እግዚአብሔር ያመጣውን ያምጣ ወይ ደግሞ ቀን የሚገፉ ሰዎች ዛሬ አምልከናል፣ ዛሬ ጸልየናል፣ ዛሬ በሰላም ኖረናል፣ ነገንም እንደዚሁ ለመክፋት ከነገ ወዲያንም ለመክፋት ከዛም እንደምንም ታግለን ጽዮን ለመድረስ ያለን ሰዎች ሳይሆን ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አለፈ። ሐዋርያት ሥራ 13 በእኛም ዘመን እግዚአብሔር ሐሳብ አለው። ሃሌሉያ። እግዚአብሔር ፕላን አለው። እስቲ በእኔም ዘመን በለው። ዕንባቆም ሲናገር ዝናህን ሰምቼ ፈራሁኝ፣ አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ። ሪቫይቭ ወርድ ኢን ማይ ዴይዝ፣ ስራህን በእኔም ቀኖች አነቃቃቸው። በእኔም ቀኖች፣ እስቲ በእኔም ቀኖች በሉ። ኢየሱስ ጌታ ነው። ይሆንባቸዋል። ሃሌሉያ። ስለዚህ የቆመው የእግዚአብሔር ሰዓት ወንደርፉል የሆነ ነገር እያወራን ነው። እዚህ ላይ ኖት ይጽፌላችኋለሁ። በጣም ረጅም ጊዜ ብዙ ኖት ነው ማለት በጣም አሳጥሬው ነው የጻፍኩላችሁ። ዛሬ ደግሞ ይህን ኖት የሚያብራራ ትንሽ ካልገባችሁ ሌላ ኖት አትሜላችኋለሁ። ነገር ግን ሐሳቡ ሰፊ ነው እና በዚህ ሰፊ ሐሳብ ግን ሊገባችሁ በሚችል በጣም ቀላል በሆነ ነገር ጽፌላችኋለሁ። ምን ነው እግዚአብሔር? እስቲ መጀመሪያ ቶሎ ብለን የዳንኤል መጽሐፍ ምዕራፍ 9 ጋር እንሄዳለን። ሁላችን መጽሐፍ ቅዱስ የያዝን ሰዎች ዳንኤል መጽሐፍ ምዕራፍ 9 ቁጥር 25 እናነባለን። እንዲህ ይላል፣ ስለዚህም እወቅ አስተውል፣ ኢየሩሳሌም መጠገንና መሰራት ትእዛዝ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቅ ዘመን ከጎዳና ጋር ከቅጥር ጋር ትሰራለች። ቁጥር 26 ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም፣ የሚወጣም አለቃ፣ ሕዝብም ከተማይቱና መቅደሱ ይጠፋሉ። ፍጻሜም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል። ቁጥር 27 ተቀጥሯልና እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕትና ቁርባንን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቀጠረውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። እንግዲህ እግዚአብሔር ለዳንኤል ያሳየው 70 ሱባኤ ቀጠረለት። እግዚአብሔር 70 ሱባኤ ቀጠረለት ማለት ሱባኤ ማለት የቃሉ ፍቺ ጽፌላችኋለሁ። በጣም ሲምፕል የሆነ ነገር ነው። 7ን አንድ ብለን ስንጠራ ምን ይባላል? ሱባኤ ይባላል። እንግሊዝኛው ዊክስ ነው የሚለው ብዙ አብራራው። የዕብራይስጡና የአማርኛው ግን በደንብ ያብራራዋል። ምን ይለዋል? ሱባኤ ነው። እንግዲህ ምንድነው የቀን ሱባኤ ሲባል ስንት ቀን ማለት ነው? 7 ቀን። 7ቱን ቀን ስንት ብለን እንጠራለን? አንድ ቀን። የወራት ሱባኤ ሲባል ስንት ወር ማለት ነው? 7 ወር አይደል እንዴ? 7ቱን ወር ስንት ብለን ስንጠራ? አንድ። የዓመታት ሱባኤ ሲባል ስንት ዓመት? 7 ዓመት። 7ቱን ዓመት ስንት እንጠራለን? አንድ። ስለዚህ ሱባኤ ማለት 7ን አንድ ብሎ መጥራት። ለምሳሌ 2 የቀናት ሱባኤ ካልኳችሁ 2 ሳምንት ማለት ነው። 4 የወራት ሱባኤ ካልኳችሁ 4 ወራቶች ማለት ነው። ወይም 7 እየተባለ 4 ሰባቶች ማለት ነው። ስለዚህ የቀናት ሱባኤ 1 ሳምንት ነው። የወራት ሱባኤ 7 ወሮች ናቸው። የዓመታት ሱባኤ 7 ዓመቶች ናቸው። በጣም ሲምፕል ነው። ወረቀታችሁ ላይ ተጽፎላችኋል። የዓመቶች ሱባኤ ማለት 7 ጊዜ 7 49 እንደሆነ ይናገራል። ይህን ደግሞ ላስት ዊክ ስናብራራው ማለት ነው እግዚአብሔር ለዘሌዋውያን 25 ቁጥር 4 ሲናገር ሰንበትን ለአንድ ሱባኤ ወይም ለ7 ዓመት ታውጃለህ አለ። ከዛ ደግሞ ለዓመታት ለሱባኤዎች ሱባኤ 49 ስለሚሆን ኢዮቤልዩ ታደርጋለህ አለ። ስለዚህ ሱባኤ ማለት ምን ማለት ነው? 7ን አንድ ብሎ መጥራት ማለት ነው። እንግዲህ እዚህ ላይ ስንመለከት መጽሐፍ ቅዱሳችን ምን ይለናል? ለዳንኤል ምን ይለዋል? እነሆ እግዚአብሔር በኢየሩሳሌም ላይ 70 ሱባኤ ቀጥሯል።
መጽሐፍ ቅዱስ በጣም ይገርማችኋል 69 ሱባኤና 7 ሱባኤና 62 ሱባኤ ይሆናል ይላል። አሁን ያነበብነው ክፍል ነው። ስንት ይላል? 7 ሱባኤና 62 ሱባኤ ይሆናል። በአጠቃላይ 7 እና 62 ስንት ይሆናል ማለት ነው? 69 ሱባኤ ማለት ነው። አሁን ነቃበሉ በጣም ሙቀት አለ፣ በጣም ከባድ ነው። ነገር ግን እኛ ከመጣንበት ከኢትዮጵያ ፓስተር ያውቃል፣ ይሄ ሙቀት አይደለም ድንኳን ነውና እያላበን በቃ በሶፍት ምንድነው ፎጣ እየተነከረ ነው። እና አንዲት ሴት ከቸርች ቀረችና ሄጄ ልጠይቃት ሄድኩኝና ከቸርች መቅረት የለብሽም ከሰው ጋር ተጣልታ ነውና አይሮ የእናንተን ድካም አውቃለሁ፣ እንደዛ ላባችሁን እያፈሰሳችሁ የፋብሪካ ስራ ነበር የሚመስለው ማለት ነው። እና ላቡ ሁሉ ይታየኛል አለችና አሁን ግን ይሄው ፋኖች አሉ። ነቃበሉ ክብር ለኢየሱስ ይሁን። ስለዚህ ውስጥ ያለው ሙቀት ደግሞ ይበልጣል። ነገር ግን ወንደርፉል ነገር ስለምናወራ ነው። የሚገርማችሁ ላስት ዊክ እንዳልኳ እኔ ይሄ ነገር መጽሐፍ ቅዱስ መጀመሪያ ትምህርት ቤት ውስጥ ገብቼ ይሄን ነገር ስሰማ አይ ወንደር በጣም ነገር ነው። የትኛው የሃይማኖት ስርዓት፣ የትኛውም ሪሊጅን፣ የትኛውም ቡክ ኦፍ ሞርሞን በሉ ቁርአን በሉ የትኛውም የቡዲስት እምነት በሉ የትኛውም በእንደዚህ አይነት ካልኩሌሽን በትክክል በቃ መጽሐፍ ቅዱስን በብሉይ ኪዳን ተአማኝነት እንዲኖረው ያደረጋል ይሄ መጽሐፍ ነው። ክብር ለኢየሱስ። ታውቃላችሁ ስፔሻሊ አሁን ወደፊት ፓስተር ያስተምራል። አሁን ምን ወደ ኖት እየቀየርኩት ነውና ለምሳሌ ናቡከደነጾር ያየው ስዕል ራሱ ወርቅ የሆነ መዳብ የሆነ እያለ ይናገራል። ከዛ የሮም መንግስት፣ ከዛ የግሪክ መንግስት፣ ከዛ የፋርስ መንግስት ይላል። ልክ እንደዛው ነበር የመጣውና ሰዎች ምን አሉ? ኖ ኖ ኖ ኖ ይሄ ነገርም አሉ አሁን ቅርብ ጊዜ ነው መንግስታት ከተፈራረቁ በኋላ ነው ሰዎች ጽፈው ያስገቡት ለታላቁ እስክንድር ልክ እሱ በሚመጣበት ጊዜ ማለት ነው። ከግሪክ ተነስቶ ዓለምን እየመራ ያለ አንድ መነኩሴ ያሳየው ይሄ ነገር እኮ በመጽሐፍ የተነገረ ነው አለ። ብቻ በጣም ከአእምሮ በላይ ስለሆነ ምንድነው የሚሉት ሰዎች ሂስትሪው ታሪኩ ካለፈ በኋላ ለምሳሌ አንድ ነገር ልንገራችሁ። እናንተ አሜሪካ እንደመጣችሁ የመጀመሪያ ዲግሪያችሁን በባዮሎጂ ትሰራላችሁ፣ ከዛ በዚህ ትሰራላችሁ ብዬ ጽፌ ከዛ ባሳያችሁ ኖ ከኖርኩት በኋላ ነው የጻፍከው ነው የምትሉኝ፣ አታምኑትም። ልክ እንደዛ ነው የዳንኤልን መጽሐፍ ቅዱስ በጣም እውነት እንደሆነ ይኸውላችሁ፣ ባይሰማን አንዳንዴ ባይታየን አንዳንዴ ክርስቶስ መሲሁ ነው አይደለም የሚለው በጣም እውነት እንደሆነ የሚያሳየው የዚህ የቀመር አወቃቀር ነው። ኢየሱስ ለዘላለም ጌታ ነው። በቃ መጽሐፍ ቅዱስ ከየትኛውም ሪሊጅን ቡክ ይለያል። ኢየሱስ ጌታ ነው። ስለዚህ ብዙ ሰዎች ወደ ጌታ የመጡበት መንገድ ይሄንን አይተው ምንድነው እግዚአብሔር ያለው 70 ሱባኤ በኢየሩሳሌም ላይ ቀጥሬያለሁ አለው። በጣም ሲምፕል ነገር ነው። ስፔሻሊ ኖቱን ካገኛችሁ 62 ሱባኤና 7 ሱባኤ ይሆናል ብሎ ቃል በቃል እግዚአብሔር ለዳንኤል ነገረው። 62 ሱባኤና 7 ሱባኤ ይሆናል። 69ኛው ሱባኤ ላይ መሲሁ ይገደላል። ከዛ አንድ ሱባኤ ይቀራል። በአንደኛው ሱባኤ አለቃ ይመጣል አለ። ሐሰተኛው ክርስቶስ ማለት ነው። ሰላም ያደርግና በእኩሌታው በሱባኤው እኩሌታ ምን ይላል? መስዋዕቱን ያስቀራል። አችሁ ምን ብለን ነበር ባለፈው? 3 ዓመት ተኩል ከእስራኤል ጋር ሰላም ያደርግና ከ3 ዓመት ተኩል በኋላ አምልኮን ዴማንድ ሲያደርግ ከእስራኤል ጋር ምን ያደርጋል አለ? ይጋጫል አለ። በመስዋዕቱ መካከል መስዋዕቱን ያስቀራል ብሎ ተናግሯል። በደንብ ተብራርቶላችኋል። ስለዚህ ይሄንን ያያችሁ እንደሆነ ካልኩሌሽኑን ማለት ነው ምንድነው 7 ሱባኤ ማለት 49 ዓመት ማለት ነው። 62 ሱባኤ ማለት 334 ዓመት ማለት ነው። በአጠቃላይ 69 ሱባኤ ማለት 483 ዓመት ማለት ነው። እግዚአብሔር ምን አለው መሰላችሁ? የኢየሩሳሌም መጠገን ትእዛዝ ከሚወጣበት ቀን ጀምሮ ነው የሚቆጠረው አለ። ይኸውላችሁ ሚስጥር ያለው እዚህ ላይ ነው። ነህምያ ምዕራፍ 2 ላይ ልክ ማለት ነው የኢየሩሳሌም 445 ቢሲሲ ማለት አሁን መጽሐፍ ቅዱስ ሲቆጠር እንደመሰላችሁ ከክርስቶስ ልደት በፊት ቁጥሮቹ ምን እያደረጉ ነው የሚሄዱት? እየጨመሩ ነው የሚሄዱት አይደል እንዴ? እየጨመረ ከዜሮ ተነስተን እየበዛን ነው የምንሄደው። ወደዚህ ደግሞ ያለ አሁን ስንት 2015 አይደል ያለ ምን እየጨመረ ነው የምንሄደው። ክርስቶስ ማዕከላዊ ነው። ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ። ስለዚህ ወደ አዳም ዘመን ስንሄድ ቁጥር ምን እያደረገ ነው የሚሄደው? እየጨመረ ነው። አሁን ደግሞ ወደዚህ ሲመጣ ምን እያደረገ ነው? እየጨመረ ነው። ከዚህ ወደ መስቀል ስንሄድ ያደርጋል ይቀንስና ክርስቶስ ሲወለድ ምን ይሆናል? 0 አይደል እንዴ? ከዛ ደግሞ ከዛ ሲመጣ ክርስቶስ ጋር ሲመጣ ነው እንደዛ ይሆናል። ስለዚህ እየቆጠርን ስንሄድ እያበዛን ነው የምንሄደው። ሶሪ ምን እያደረግን ነው የምንሄደው? እየቀነስን ነው የምንሄደው። አሁን ደግሞ ከ0 ተነስተን 1 2 እያልን እያበዛን ነው።
በጣም ሲምፕል ነገር ነው ማለት ነው። ስለዚህ ምን አለው ክርስቶስ? የኢየሩሳሌም መገንባት ከሚጀመርበት ቀን ጀምሮ አለው። መቼ ነው የተጀመረው? ልክ ነህምያ 2 ላይ ስታዩ ዓመተ ምሕረቱ የተጻፈ ነው። ምንም የሚያሳስት ነገር የለም። 445 ቢሲ ላይ ተጀመረ። የሚገርማችሁ ክርስቶስ መጥቶ ሲሞት ሲወለድ ልክ ዜሮ ነበር። ልክ መስቀል ላይ በ30 ዓመቱ ስለሞተ ልክ ክርስቶስ መስቀል ላይ ሲሞት በማንኛውም ካላንደር ስፔሻሊ በእስራኤል ካላንደር ውስጥ መቼ ነው የሞተው? 30 ኤዲ ላይ ነው የሞተው። አችሁ ጽፌላችኋለሁ። ልክ 30 ኤዲ ላይ ምንድነው ያለው? በ69ኛው ሱባኤ ላይ መሲህ ምን ያደርጋል? ይገደላል ስላለ ልክ 69ኛው ሱባኤ ላይ ክርስቶስ ኢየሱስ ሞተ። ኦ ሃሌሉያ! አሁን ይሄ እግዚአብሔር ለዳንኤል ባሳየው ቁጥር መሰረት በትክክል የተከናወነ አካላዊው ዓለም ላይ የመጣ ነው። ኢየሱስ ለዘላለም ጌታ። ስለዚህ ይሄ የቆመው የእግዚአብሔር ሰዓት ግን 69 አይደለም የተባለው። ስንት ነው የተባለው? 70። አሁን አንዱ ሱባኤ ላይ መሲህ ከሞተ በኋላ ኢሚዲየትሊ መከናወን ያለበት ነገር ምንድነው? እስራኤላውያን ክርስቶስ ኢየሱስን ተቀብለው አንዷን ሱባኤ መሙላት ነበረባቸው። የሚከናወነው መከናወን ነበረበት። ነገር ግን በዚህ በ69ኛው ሱባኤ ላይ አንድ ሴክሬት አንድ ሚስጥር ተገለጠ። ምን ሆነ መሰላችሁ? እግዚአብሔር የቀጠረው የጊዜ ቀመር እየሰራ ያለው ፕሮጀክት የእግዚአብሔር ጊዜ 69ኛው ሱባኤ ላይ ቆመ። ለምን ቆመ ካላችሁኝ፣ ፕሮግራሙ፣ አጀንዳው፣ መንፈሱ፣ አሰራሩ እስራኤልን ብቻ ያማከለ ነበር። ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላረጉትም? አልተቀበሉትም። አሁን እስራኤል አልቀበልም ሲል በእስራኤል ፋንታ ሳይሆን እስራኤልንም አሕዛብንም ያማከለ ማንም ሰው ወደዚህ ሐሳብ፣ ወደዚህ አጀንዳ፣ ወደዚህ ደህንነት እንዲመጣ ብሎ እግዚአብሔር ታይሙን አቆመ። ይኸውላችሁ ታይሙን አቆመና አሕዛብ ከተለያየ ቋንቋ፣ ከተለያየ ብሔር፣ ከተለያየ ቀመር ያሉ ሁሉ ወደዚህ ግብዣ፣ ወደዚህ ርስት፣ ወደዚህ ጥሪ መምጣት ይችላሉ ተብሎ ቅድም እንዳወራነው እኛ ኪዳን የሌለን፣ እኛ ተስፋ የሌለን፣ እኛ ምንም አይነት አባቶች የሌሉን የእግዚአብሔር ሰዓት ቆመና እኛ ወደዚህ ኪንግደም፣ ወደዚህ ርስት የመግባት አክሰስ አገኘን። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። አሁን ሱባኤው ስለቆመ፣ ጊዜው ስለቆመ አሁን ያለው ታይም አይቆጠርም። ታይም ቆሟል። በቃ እስቲ ጊዜ ቆሟል በለው። ልክ ቤተክርስቲያን ስትነጠቅ ምን ይደረጋል መሰላችሁ? የቆመው የእግዚአብሔር ሰዓት ምን ያደርጋል? ይንቀሳቀስና አንድ የመጨረሻ ሱባኤ ይቀራል። እዚህ ላይ አለ የመጨረሻው ሱባኤ። አንድ ሱባኤ ስንት ዓመት ነው? 7 ዓመት። ስለዚህ 7 ዓመት ሐሰተኛው ክርስቶስ ተገልጦ የመጀመሪያው 3 ዓመት ተኩል ከእስራኤል ጋር ሰላም ያደርጋል። በኔክስ 3 ዓመት ተኩል ጦርነት ያደርጋል። ይሄ 7 ዓመት ነው። ቤተ ክርስቲያን ደግሞ ለ7 ዓመት የት ነው የምትሆነው? ከክርስቶስ ጋር። ከ7 ዓመት በኋላ መተን ከክርስቶስ ጋር ለ1000 ዓመት ምን እናደርጋለን? እንነግሳለን። ኢየሱስ ጌታ ነው። አሁን ዋናው ትልቁ ነገር አሁን ያለንበት ዘመን በቆመው የእግዚአብሔር ሰዓት ውስጥ እኛ ባልተስገባ፣ ባልተነገረልን፣ ባልተሰጠን ተስፋ ውስጥ የመግባት አክሰስ አግኝተናል። ኢየሱስ ጌታ ነው። አሁን ይሄን ወረቀት ስታዩ ምን ይላል? አሁን ያለው ዘመን ይላል። 5 ነገሮች አሉ። እዚህ ላይ ግን አንደኛው የቆመው የእግዚአብሔር ሰዓት ብሎ የጸጋ ዘመን ነው አሁን ያለነው። ሁለተኛው የቤተ ክርስቲያን ዘመን ነው አሁን ያለነው። ሶስተኛው የመንፈስ ቅዱስ ዘመን ነው አሁን ያለነው። አራተኛው የእምነት ዘመን ነው ያለነው። አምስተኛው የአሁን ዘመን ውስጥ ነው ያለነው። ኢየሱስ ጌታ ነው። አንድ ጊዜ ልድገምላችሁ። አሁን ያለንበት ዘመን የጸጋው ዘመን ነው። እዚህ ላይ በደንብ አልተብራራም። ነገር ግን ይሄ አዲሱን ኖት ካገኛችሁ ታገኛላችሁ። አሁን የጸጋ ዘመን ነው። አሁን የእምነት ዘመን ነው። ሶስተኛው አሁን የቤተ ክርስቲያን ዘመን ነው። አሁን የአሁን ዘመን ነው። አምስተኛው የመንፈስ ቅዱስ ዘመን። ኢየሱስ ጌታ ነው። አሁን ያለው ታይም ቆሞ እግዚአብሔር ከነገድ፣ ከቋንቋ፣ ከብሔር ያሉትን ኑ ብሎ አጠራ። ኢየሱስ ለዘላለም ጌታ ነው። ኤፌሶን 2ን ስታነቡ የሚገርማችሁ ነገር እናንተም ይላል በፊት ይላል በስጋ በተገረዙት ዘንድ ያልተገረዘ የተባላችሁ በማ ማለት ነው? በእስራኤል ያልተገረዛችሁ እርኩሶች የተባላችሁ ከእግዚአብሔር መንግሥት ርቃችሁ ይላል ኤፌሶን 2 አንብቡ። ከተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ።
ርቃችሁ ለነበረ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን። ቀርበው ያሉ ማናቸው? እስራኤላውያን ናቸው። የምስራች ብሎ ሰበከ። በመካከል ያለውን የጥል ግድግዳ በሥጋ አፈረሰ። ከሁለታቸው አንድ አዲስን ሰው ፈጥሮ ወይም በአንድ መንፈስ አስገባ። ከዚህ በኋላ የእግዚአብሔር ቤተሰቦችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። ምን ይላል? ለተስፋው ቃል ኪዳን እንግዶች ነበራችሁ የሚለው ኤሊየንስ ነበራችሁ ይላል ኪንግ ጄምስ ወይ ሌላ ባይበላ። ኤሊየን ማለት እዚህ ዓለም ላይ አሁን ኤሊየን አንድ ቢመጣ ማለት ነው እንደኛ አይበላም፣ እንደኛ አይጠጣም፣ አኗኗሩ ሌላ ነው። ስትሬንጅ ነው። በቃ እኛ ኢንጆይ ስናደርግ ኢንጆይ አደረግን። እኛ ደስ የሚለን ነገር አለ። ለምን? ለዚህ ዓለም እንግዳ ነው። እናንተ ለተስፋው ቃል ኪዳን እንግዶች። ምንም አባቶች ለእናንተ አይሰሩላችሁ ተስፋ። ስፔሻሊ በኦልድ ተስታመንት ውስጥ እግዚአብሔር ለሕዝቡ ምን ነበረ? 3 መሰረታዊ ነገር ያደርግ ነበረ። 3P ብያቸዋል። አንደኛው ፕሮቪዥን ነው፣ ሁለተኛው ፕሮቴክሽን ነው፣ ሶስተኛው ፕሬዘንስ ነው። ክብር ለኢየሱስ። ምናልባት በሌላ መንገድ ሌላም ሊኖር ይችላል፣ ግን እኔ በጣም አጠር ለማድረግ የሞከርኩት ነው። እግዚአብሔር ሕዝቡን የሚለየው አንደኛ ራሱን በሕዝቡ መካከል በማስገኘት ነው። እስቲ የእግዚአብሔር መገኘት በል። ክብር ለኢየሱስ ይሁን። እስራኤል በምን ይለያል ካላችሁ እግዚአብሔር በመካከላቸው ማለት ነው። ኦ ሃሌሉያ! ወይ ድንኳን ይደኩናሉ፣ ወይ መቅደስ ይሰራሉ፣ ወይ የሆነ ነገር ያደርጋሉ። የእግዚአብሔር መኖር ፕሬዘንሱ ይለያቸዋል። ኦ ሃሌሉያ! ሁለተኛው ፕሮቴክሽን ነው። ከማናቸውም አጋንንታዊም ይሁን ከማናቸውም ስጋዊ ጠላት ጥበቃቸው፣ የእስራኤል ጥበቃ ከሰማይ ነው። ኢየሱስ ጌታ ነው። ፕሮቴክሽናቸው እግዚአብሔር ነው። ሶስተኛ ፕሮቫይድ የሚያደርጋቸው እግዚአብሔር ነው። ይሄ ማለት አሁን እኛ ለዚህ ተስፋ ለእግዚአብሔር ፕሮቪዥን፣ ለእግዚአብሔር ፕሮቴክሽን፣ ለእግዚአብሔር መገኘት ኤሊየንስ ነበርን። ይሄ ነገር አይመለከተንም። ከሌላ ሀገር የመጣ አሁን ብዙ የኤሊየንስ ሙቪዎች ታያላችሁ። አሁን በቃ ስትሬንጅ ናቸው። ልክ እንደዛ ነበራችሁ ይላል። አሁን ግን እግዚአብሔር ማንኛውንም ነገር ሲሰራ ከሰማይ መላእክት ቢልክ ቢጠብቃቸው ሕግ ቢሰጥ ሰማይ ዕውቅና የሚሰጠው ለእስራኤል ብቻ ነበረ። ኦ ሃሌሉያ! አሁን ግን በቆመው የእግዚአብሔር ሰዓት ውስጥ ማለት ነው ማናቸውም በክርስቶስ ኢየሱስ የተወለዱ ሰዎች፣ ዳግመኛ የተወለዱ ሰዎች ሰዓቱ ቆመዋልና ካሉበት ወጥተው ወደ ኪንግደም መጡ። ኢየሱስ ጌታ ነው። እስቲ በቆመው የእግዚአብሔር ሰዓት በሉ ወደዚህ ርስት መጥቻለሁ በሉ። መዳናችን የሚደንቃችሁ እግዚአብሔር ታይም አቁሞ ምን አረገ? ሁሉን ይሉ ብሎ ፈቀደልን። ኢየሱስ ጌታ ነው። አሁን እግዚአብሔር መላእክቶች እስራኤልን ብቻ እያዩ አይንቀሳቀሱም። የእግዚአብሔር ፕሮቴክሽን ለእስራኤል ብቻ አይደለም። እግዚአብሔር ፕሬዘንሱን የሚሰጠው ለእስራኤል ብቻ አይደለም። አሁን በቆመው ሰዓት ውስጥ አሕዛብ ተስፋ ቃል የሌላቸው የበረሃ ወይራ የተባሉ ኢየሱስ ለዘላለም ጌታ ነው። እኛ ይኸውላችሁ የማይገባን ምን እንደሆነ በእስራኤል ማይንድ ስለማናስብ ነው። ራሳችን አንድ እስራኤላዊ እኛን ቢያየን ምንም ይለን ስትሮንግ ማን ይለናል፣ ሌላም ይለናል። ውሻ እኮ ነው ይለን አይደል እንዴ? ክርስቶስ ምን አለ? የልጆችን እንጀራ ለቡችሎች መስጠት አይቻልም። ስለዚህ እስራኤላውያን እኛን ሲያዩ ልክ ጴጥሮስ እንዳየው የሚርመሰመስ በእባብ ምናምን አሳየው። ብላ ሲለው እርኩስ ነገር አልበላም ማለት ነው። አሕዛብ እኮ ነው። አይሁዶች እንደዛ ነው የሚያዩን የነበሩ። እርኩስ የሆነ የሚጸየፉት በሸማ ላይ መጣና አሳየው። እኔ አልበላም ሲል እግዚአብሔር የቀደሰውን እርኩስ ነው አትበል፣ ወደ ቆርኔሌዎስ ቤት ሂድ። ያ የሚርመሰመሰው እባቡ ማን ነው? ቆርኔሌዎስ እኮ ነው። እግዚአብሔር ተቀብሎታል። በቃ ኢየሱስ ለዘላለም ጌታ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ! አሁን ቱርክ ከተማ ላይ ትልቅ ግድግዳ አሁን ቅርብ ጊዜ የተገኘ ቤተ መቅደስ በር ላይ ለአሕዛብ የተከለከለ ነው። መቅደስ መግባት አይችልም አሕዛብ። እዛ ኮርቶን ከአደባባይ ላይ ሆኖ ነው የሚሰማው። አሕዛብ ከእስራኤል መንግስት የራቀ ነው። እነሱም አሕዛብን የሚያዩት እንደ ጸያፍ ነው የሚያዩት፣ እንደ ርኩስ ነው የሚያዩት። ጴጥሮስ ራሱ አልሰብክላቸውም፣ ወንጌል እንኳን አልነግራቸውም። ነገር ግን እርኩስ የተባሉ የሚርመሰመስ የተባሉትን አሁን የእግዚአብሔር ሰዓት ስለቆመ ተስፋ ቃል የሌላቸውን ርስት የሌላቸውን በቆመው የእግዚአብሔር ሰዓት ወደ እግዚአብሔር ኪንግደም መጥተናል። ሃሌሉያ! ለምን አታጨበጭቡም? ኢየሱስ ለዘላለም ጌታ። ኦ ሃሌሉያ! ስለዚህ እግዚአብሔር ሰዓቱን ያቆመው አሕዛብ እስኪገቡ ነው። ኢየሱስ ለዘላለም ጌታ። አሁን
አንድ ሴክሬት ንገራችሁ። ኢየሱስ ጌታ ነው። ሁለት ኤክስትሪም ነገሮች አሉ። እነዚህ ቱ ኤክስትሪም የሚባሉት አትጨነቁ። ምንድነው? የመጀመሪያው ይሄ ሪፕሌስመንት ቴዎሎጂ የሚባለው ምን ማለት ነው? እግዚአብሔር ለእስራኤል የነገረውን ሁሉ ከዚህ በኋላ እስራኤልን ጥሏቸዋል። ለእስራኤል የተነገረው ነገር ሁሉ ከዚህ በኋላ አይሰራም። ይሄ አይደለም። ቱ ኤክስትሪም። ይሄ ደግሞ በጣም ሄደ። እግዚአብሔር አሁንም ለእስራኤል ዓላማ አለው። አሁንም ለእግዚአብሔር ፕላን አለው። ምን ይላል? እግዚአብሔር ሕዝቡን ጣላቸውን? አይደለም፣ አልጣላቸው። ነገር ግን አህዛቦች እግዚአብሔር ከዚህ በኋላ እስራኤል የሚባል አእምሮ ውስጥ የለም፣ በእነሱም ላይ ምንም አያደርግም። በቃ ሪፕሌስመንት የሚባለው አንደኛው ኤክስትሪም ያ ነው። ሌላው ኤክስትሪም ደግሞ አይሁዳዊ የጁዲዝም የሚባለው ደግሞ ምንድነው? እግዚአብሔር አሁንም ከእስራኤል ጋር ነው ዲል የሚያደርገው። ክርስቶስን የሞተው ለእስራኤል ነው። ሁሉ የተከናወነው ለእስራኤል ነው። ስለዚህ አህዛብ በምንም ተአምር ወደ ክርስቶስ መግባት አይችሉም። በአይሁድ መካከለኝነት ብቻ ነው የሚመጡት። ስለዚህ ለአይሁድ ከሆነው ነገር ይካፈላሉ፣ ለአይሁድ ከሆነው ነገር ይቀበላሉ እንጂ ኔቨር እግዚአብሔር አህዛብንና አይሁድን በአንድ አይን የሚያይበት አይን የለውም። እግዚአብሔር ኦልሬዲ እስራኤልን አግብቷል። ስለዚህ መጥተህ እስራኤላዊ መሆን አለብን። የጁዲዝምን ስርዓት አይሁዳዊነት፣ ሰንበት ማክበር እዚህ ላይ ጨርቅ ሲያደርጉ አይታችኋል አይደል እንዴ? ሲጸልዩ ቴንት ያደርጋሉ፣ የተለያየ ስርዓት ያደርጋሉ። ይሄ ደግሞ ሌላ ኤክስትሪም። አዲስ ወረቀት ላይ ምናልባት ተብራርቶላችኋል። ዛሬ ካልበቃ ኔክስት ካመጣላችኋል ይበል። ስለዚህ አንደኛው ሙሉ ለሙሉ እግዚአብሔር እስራኤልን ሽሯል የሚል ነው። ሌላው ደግሞ ጭራሽ እስራኤልን ካልባረካችሁ፣ ለእስራኤል ቴሌቪዥን ስትከፍቱ ምንድነው ገንዘብ ካልሰጣችሁ እግዚአብሔር ለእናንተ የሚያደርገው ለእስራኤል ባደረጋችሁት ነገር ይወሰናል ይላሉ። ይሄ ደግሞ ቱ ኤክስትሪም ጁዲዝም። ነገር ግን መካከለኝነት ይዘን ስንመጣ እግዚአብሔር አንድ አካልን ፈጠረ። ኢየሱስ ጌታ ነው። ከአይሁድና ከአህዛብ አህዛብን እስራኤልን ጣላቸው፣ እስራኤልን ረስቷቸዋል፣ እስራኤል ተወርውረዋል እንዳይሉ፣ አይሁድም ከእኛ በቀር እኛንን ጥሪ ያለን አባቶች የኛ ነው እንዳይሉ አይሁዳዊነትንም አጠፋና አህዛብነትንም አጠፋና ከሁለታቸው አዲስ ሰው ፈጠረ። ሃሌሉያ! አጨብጭቡ ለእግዚአብሔር ክብር። ኢየሱስ ጌታ። ይሄ አዲስ ሰው አህዛብ አይደለም። ስለዚህ እስራኤላውያንን አይኮንም። ይሄ አዲስ ሰው አይሁዳዊ አይደለም። ስለዚህ አህዛብን ሪጀክት አያደርግም። ስለዚህ አንድ አካል የክርስቶስ አካል ቤተ ክርስቲያን የምትባለው በሐዋርያ ሥራ ምዕራፍ 2 ላይ ምን አደረገች? ተወለደች። ኦ ሃሌሉያ! እሺ፣ ይሄ የቆመው የእግዚአብሔር ሰዓት የመጀመሪያው ወረቀታችሁ ላይ ባለው ሚስጥር ነበር ይላል። ቶሎ ቶሎ ላብራራላችሁ። ወረቀታችሁ ላይ አለ። በቆመው የእግዚአብሔር ሰዓት ሚስጥር ነበር። ኤፌሶን 3:6 ላይ ምን ይላል? ይህ ሚስጥር ይላል ወረቀታችሁ ላይ አለ፣ በሌሎች ትውልዶች ዘንድ ምን አላደረገም ይላል? አልተገለጠም። ምንድነው ይሄ ሴክሬት ስትሉ፣ ሴክሬቱ ጳውሎስ ሚስጥር የሚለው አንዳንዶች በቃ የሚገለጥልህ ሚስጥር አለ። ጌታን ስትቀበል አንድ ሚስጥር አለ። የሆነ መልአክ ሊገባ ወይ ኢየሱስ ሊገለጥልህ ያስፈልጋል፣ ወይ የሆነ ፌኖሜን አለ አይደል? ወይ ከእጅ ዘይት መፍሰስ አለበት። ምንም ይሄ ሚስጥሩ እንደዛ አይደለም። ካመንክ ዘይት ከእጅ ፈሰሰ፣ መልአክ አየህ፣ ኢየሱስ ተገለጠልህ። ይሄ ትርፍ ነገር ነው። እንዲያውም ኢየሱስ የሚገለጥላቸው ሰዎች ልበ ደንዳኖች ናቸው። አንዳንድ ሰው በስመ አብ እሱ ኢየሱስ ተገልጦለታል ይላሉ። ለቶማስ ተገለጠለትና አየ። አንተ አይተህ ነው ያመንከው። ሳያዩ የሚያምኑ ብፁዓን ናቸው። እስቲ አንድ ጊዜ አሜን በለዋል። አንድ ጊዜ ቬጋስ ሄደን ከአንድ ፓስተር ጋር አንድ ልጅ ለመንፈስ ቅዱስ እንጸልይለት። በጣም ልጅ ነው 14 15 ዓመት ለመንፈስ ቅዱስ ወራት እና ሐዋርያ ሥራ ላይ ወረደ እና አንተም ደግሞ ይወርድብሃል። አንተ አሁን ከሐዋርያትም ጌታን ተቀብለዋል፣ አንተም ከነሱ አታንስም። በክርስቶስ ደም ራስህን እያለን እኛ ልናጥናናው ወደ ሐዋርያ ሌቭል ከፍ ልናደርገው ስንል እንዴ እኔማ በልጣቸዋለሁ አለ። እንዴት አለው? እንዴ እነሱ እኮ አይተውት ነው ያመኑት ኢየሱስን አለ። አይተው ነው። እኔ እኮ ተሰቀለ ኢየሱስ ለዘላለም ጌታ ነው። ኦ ሃሌሉያ! ስለዚህ አንዳንድ ሰው በቃ ኢየሱስ ተገለጠለት የተባለውን ሊከተል ይፈልጋል። አንተ ትበልጠዋለህ ሳታምናል። ሃሌሉያ! ጌታ ምን ይላል? ብፁዕ ነህ ኢየሱስ ጌታ። ሰው ባይፈወስ፣ ሰው ባይድን፣ ሙታን ባያስነሳ እግዚአብሔር ኃያል ነው ብለህ መቀጠል ያለ። እምነት ምን አያረግም? አያይም። እምነት ምን አያረግም? አያሸትም። እምነት ምን አያረግም? አይሰማም። አልዓዛር ይሸታል ሲሉት እምነት አያሸትም። እስቲ አሜን ብለዋል። በእምነት እንጂ በማየት። ስለዚህ ይሄ ሚስጥር የሚባለው ሌላ ክርስትና ውስጥ ከመጣችሁ በኋላ በአገልግሎት ብሬክስሩ ለማድረግ
በህይወት ብሬክስሩ ለማድረግ የሆነ ነገር ዘግታችሁ ስትጸልዩ የሚመጣ መልአክም የለም የሚታይ ነገርም የለም። ጀስት በእምነት ስራ ሁሉ በምንድን ነው? በእምነት ነው። እስቲ አሜን በሉ። ጻድቅ ነህ በእምነት፣ ነገ የእግዚአብሔር መንግስት ትወርሳለህ በእምነት። ኧረ አንድ ጊዜ እስቲ አሜን በሉ። ላስት ታይም ደጋግሜ ነግሬያቸዋለሁ። አንድ የእግዚአብሔር ሰው እንዴት ዮናስ አሳ ነባሪ ሆድ ውስጥ አደረ ትላለህ? አሳ ነባሪ ውስጥ ያለው ኤንዛይሙ ሚረጨው በደቂቃ አመድ ነው የሚያረገው፣ 3 ቀን ሊኖር አይችልም ሲሉት ብራዘር አለው ባይብል ይበል እንጂ አሳ ነባሪው ራሱ ዮናስ ውስጥ ነው ያደረው ቢለኝ መጽሐፍ ቅዱስ አምናለሁ። ኢየሱስ ለዘላለም። እስቲ አጨብጭቡ ለእግዚአብሔር ተፈራሩ። ጳውሎስ ይሄ ሚስጥር ሲል ምንድነው ሚስጥሩ? ሌሎች ሰዎች አላወቁትም፣ እነ ጴጥሮስም አላወቁትም። ኢቭን ከሞት ከተነሳ በኋላ ሉቃስ 24 ላይ መንግስትን ለእስራኤል መች ትመልሳለህ አይደል ያሉት። እነሱ የሚያስቡት የእስራኤል ኮንሸስ ነው። ሐዋርያት ሥራ ምዕራፍ 1 ላይ መንግስትን መች ትመልሳለህ፣ ያ በእግዚአብሔር በገዛ ስልጣኑ የሚያደርገው ሁሉም እስራኤልን ይቤዣል ብለን ነው የሚሉት። ሴክሬቱ ሐዋርያት ሥራ ላይ አብረው እያሉ ሊሄድ ሲል መች ነው መንግስት የሚመለሰው? የእስራኤልን ሉዓላዊ መንግስት መስርተው ልክ አሁን ሪፐብሊካንና ዲሞክራት እንደሚባለው ጂሰሳዊ የሆነ ኪንግደም ሊመሰርቱ ነው የሚፈልጉት። እናንተ እሱ አይደለም ችግሩ፣ መንፈስ ቅዱስ በእናንተ ላይ ይመጣል፣ ስፒሪቹዋል ነው ብሎ ነው የዘጋባቸው። ኧረ አንድ ጊዜ እስቲ አሜን ብሎ ሉቃስ 24 ላይ በትንሣኤ እንኳን አብሯቸው እየሄደ እስራኤልን ይቤዣል ያልነው ይላሉ። ሴክሬቱን አያውቁም። የእስራኤል ኮንሽስ ነው ያላቸው። አሁን ግን ጳውሎስ ሃሌሉያ ጳውሎስ ትልቁን የወንጌል ፍንዳታ ያፈነዳ ጳውሎስ ነው። ኢየሱስ ጌታ ነው። እስቲ ስለ ጳውሎስ አጨብጭቡ። ኢየሱስ ጌታ ነው። ሚስጥሩ አልታወቀም። አሁን ግን ለኔ ተገለጠ። አህዛብና አይሁድ በአንድ አካል ኢየሱስ ለዘላለም ጌታ ነው። በአንድ መንፈስ አይሁድም አይሁዳዊነትን ጥሎ ጁዲያው ጁዲነቱን ጥሎ በአንድ መንፈስ የሚቀርብበትን ወንጌል አስታወቀኝ። ኢየሱስ ለዘላለም ጌታ ነው። ይሄ ሚስጥር ነበረ። የ69ኛው ሱባኤ መቆም ሚስጥር ነበረ። ይሄ ሴክሬት ምንድነው? እኛ ተጨመርን። ኢየሱስ ለዘላለም ጌታ ነው። ግብዣ አደረገ ንጉሡ። አንደኛው በሬ ገዝቻለሁና እፈትሸዋለሁ አለ። አንደኛው ሰርግ አለብኝ እያሉ አይሁዳውያን ተኩራሩበት። እንግዲያው አለ ወደ መንገድ ስላች ሆምለሶችን አንካሶችን ሂድና አረስተ አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። ሰርጉ የማን ነው? የአይሁድ። ግብዣው የማን ነው? የአይሁድ። እኛስ መንገድ ስላሽ ላይ ነበር። ተስፋ የለንም፣ ኤሊየንስ ነን፣ አባቶች እኛ ነን፣ ፍጻሜ የለንም፣ እግዚአብሔር አያስበንም፣ ሰማይ አያውቀንም። አያያያያያያያ ምን በሏቸው አለ? ሁሉ ተዘጋጅቷልና ኑ በሏቸው። እስኪ አጨብጭቡ አጨብጭቡ አጨብጭቡ። አሁን እኮ ወንጌል የከበደን ለምን መሰላችሁ? ሁሉ ተዘጋጅቷልና ዝም ብለህ ና። ኢየሱስ ጌታ ነው። በር ላይ የሰርግ ልብስ ራሱ የሚሰጥ ሙሽራው ነው ራሱ። አራንድ እግዚአብሔር ብለዋል። ስለዚህ በጣም ሲምፕል ስለሆነ ከበደ። ግን ታገሉ፣ አይሁድን እርዱ። ለእነሱ ከጸለያችሁ የሆነ አርጉ ቢባል ትንሽ ደስ ይላል። ነገር ግን ወንጌል ጀስት ላመነ ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ኢየሱስ ጌታ ነው። ሲምፕል 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 ነው። ኢየሱስ ጌታ ነው። ወንበዴውን ተመልከቱ። ዘመኑ ሁሉ ወንበዴ ነው። አስበኝ፣ የእሳት ባህር ነው ነገር የሚገባው። ኢሚዲየትሊ ከበጉ ጋር ኢየሱስ ያን ሁሉ ዋጋ ከፍሏል። እሱ ዋጋ ሲከፍል አይደለም የኖረው፣ ሰው ሲገድል የኖረው አይደለ? ፍጻሜያቸው ኢየሱስና እሱ ከኔ ጋር አሜን በሉ። አሜን በሉ። ሌባ ነው ብለን የሰቀልነው መስቀል ላይ ሆኖ ሪፔንት ካረገ በጉ ባለበት ነገ ይሆናል። ሃሌሉያ። እምነት ፍጻሜን ይቀይራል። በርሱ እምነት ፍጻሜን ይቀይራል። ይህ ፕሪዲስቲኔሽን ያስተምረዋሉ። እግዚአብሔር የደነገገው ነው። ነገ አንተ የምትጨምረው የምትቀንሰው የለም። እሱ የጻፈህልን ነው የምትኖረው አይደለም። አንድ ሰው በውድቀት እየኖረ በፍርሃት እየኖረ እያለ ካመነ ተርን ያደርጋል። አራት ጊዜ እስቲ አሜን በሉ። እንዲሁ ደግሞ ወደ ሲኦል እየሄደ ያለ ሰው ካመነ ወደ በጉ ዙፋን ይገባል። አራት ጊዜ እስቲ አሜን በሉ። ያለበት ቫይረስ ይኸውላችሁ፣ ያለበት የካንሰር ቫይረስ ወደ ሞት እየወሰደው እያለ ያለ ሰው ተጽፎለት ነው በዚህ በቃ እለፍ ብሎሃል አይደለም። ካመነ ነገ ለሞት የሚያደርገው ቫይረስ ተነስቶ ህይወትን ይሰራል። ሃሌሉያ። ሲናገር ነበር ፓስተር አይደል እንዴ? መጣች
መጣችና እዚህ ስታለቅስ እኔ በእውነት እምነቴ ሁሉ ተናጋ። እንደዛ እየጮኸ ነበር። ልጅ እንዴ ተብሏል፣ እጄ የለውም ተብሏል፣ እንዲህ ተብሏል ሲባል አንዳንዴ ይናጋል። ነገር ግን በቃ እሱ የጻፈው ነው የከተበው። ሙስሊሞች ምን ይላል? እሱ ከትቧል ይላል። ሰው ሲገደል እሱ ከትቧል፣ ታረደ ተከትቧል አይደለም መጽሐፍ ቅዱስ። ክብር ለኢየሱስ። ጸለይን፣ ኢየሱስ ጌታ ነው። አይ በቃ በዚህ ለፊ ብሎሻል፣ ምናልባት ይሄ ልጅ ሲኖርሽ ለሌላም እንድትራሪ ነው ተብሎ መናፈ በእምነት በኢየሱስ ኦርደር ያዝ። ሃሌሉያ። ከመጀመሪያ እንዲህ አልነበረ። ኦርደር ያዝ ወገኖቼ። ነገ መቀየር ይችላል። እግዚአብሔር የደነገገላችሁ የሞት ፍጻሜ የለም፣ የውድቀት ፍጻሜ የለም። ማንም ሰው ከወደቀ ፈቅዶ ነው ለመነሳት ከፈለገ እምነት ያነሳዋል። ሃሌሉያ። አጨብጭቡ ለእግዚአብሔር ክብር። ኦ ሃሌሉያ፣ ኦ ሃሌሉያ። ኦላ አንድ ነገር ጋር አሁን ሚስጥሩ ተገለጠ። በሉስ ሚስጥሩ ተገለጠ። ክብር ለኢየሱስ። ሁለተኛውን እንገራቸው። ሁለተኛው እግዚአብሔር ትኩረቱን ከእስራኤል ላይ አንስቶ ወደ ቤተ ክርስቲያን ያደረገበት እስራኤል ያለ ቤተ መቅደስ የምትኖርበት ጳውሎስ እንደሚለው የእስራኤል ድንዛዜ ዘመን ነው ይላል። ምንድነው ሁለተኛው ሐሳብ? በሚቀጥለው ከኮንፈረንሱ በኋላ እቀጥለዋለሁ። ምንድነው ሁለተኛው ሐሳብ? እግዚአብሔር ፎከሱ እስራኤል ብቻ ነበር። መላእክት እስራኤልን ብቻ ነው የሚያግዘው። በለዓም መጥቶ እስራኤልን ከረገመ ሌላ መልአክ ይመጣል። ማንኛውም ሰማያዊ ፕሮቪዥን እስራኤል ኮቴያቸውን ነው የሚከተለው። ከተራቡ መና ይወርዳል፣ ከተጠሙ አለት ይከተላቸዋል፣ ሲመሽ የእሳት ኃይል ይመጣል። አሁን ግን በቆመው የእግዚአብሔር ሰዓት ሰማይ አሰራሩን ለወጠ። ኢየሱስ ጌታ ነው። እስቲ ሲጸልዩ ሰምታችኋል። እንደ አሌክስ ምን ይላሉ? ሰማይ አሰራሩን ለወጠ። አሜን ብሎ አሁን አይሁዳዊ የግሪክ ሰው ባሪያ ጨዋ የለም። ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። ሰማይ እውቅና የሚሰጠው ኢየሱስ እርሱ ክርስቶስ ነው ብሎ የሚያምነውን ሁሉ ሰማይ ያውቀዋል። እስቲ ሰማይ ያቀኛል በሉ። አይሰማም? እስቲ በደንብ በሉ። በኢየሱስ ከሰማይ ጋር የተነካካ ህይወት ይሆንላችሁ። በቃ ኢየሱስ ጌታ ነው። እስራኤል ከሰማይ ጋር የተነካካ ህይወት ነበራቸው። ፕሮቪዥናቸው ሰማያዊ ነው። ኃይላቸው ሰማያዊ፣ ሞገሳቸው። አሁን ደግሞ እኛ በቆመው የእግዚአብሔር ሰዓት ውስጥ ከሰማይ ጋር ተነካክተን አንድ ሰው ፕላን አረገ። ቤተክርስቲያኔን እንዲሰራለሁ፣ ትዳሬን እንዲያረጋለሁ ብሎ ፕላን አድርጎ የእግዚአብሔር ሰው ትልቅ የእግዚአብሔር ሰው ነው። አሁን ወደ ጌታ ሄዷል። ልክ መንፈስ ቅዱስ ሌሊት ላይ መጣና እኔ የት ጋር ነው ያለሁት አለ። እነዛን ሁሉ ፕላኖች ጸንድዶ አጠፋና ለቤተክርስቲያን ግዢ ጸልያለሁ፣ ለዚህ ነገር ከእግዚአብሔር እቀበላለሁ ማለት ጀመረ። ምን ልላችሁ ነው? ፕሮቪዥናችን፣ ኃይላችን፣ እምነታችን፣ ፍቅራችን፣ ክብራችን፣ ፖቴንሻላችን አጠቃላይ የተነካካበት ዓለም በኢየሱስ ስም። ኢየሱስ ጌታ ነው። ሶስተኛው ልንገራችሁ። በአሕዛብና በእስራኤል መካከል የነበረውን የጥል ግድግዳ በሥጋው አደረገ፣ አፈረሰ። ኢየሱስ ለዘላለም ጌታ ነው። አሁን የጥል ግድግዳ ፈረሰ የሚለው በእኛና በእግዚአብሔር አይደለም። ኤፌሶን 2 ላይ ሲናገር በአሕዛብና በአይሁድ መካከል የነበረውን የጥል ግድግዳ በሥጋው አፍርሶ ይላል። እስቲ ግድግዳው ፈርሷል። ክብር ለኢየሱስ ይሁን። ስለዚህ አሜሪካዊ የሚባል የለም፣ ቻይናዊ የሚባል አለ፣ ኤርትራዊ የሚባል አለ፣ ኢትዮጵያዊ የሚባል የለም፣ ኦሮሞ የሚባል የለም፣ ጉራጌ የሚባል የለም፣ አማራ የሚባል የለም። ወደ ክርስቶስ ስንመጣ ዘር ተቆርጦ ሌላ ዘር መጥቷል። ኢየሱስ ጌታ። እስቲ አንድ ጊዜ አሜን ብለዋል። አንድን ሰው በኦሮሞነቱ፣ በጉራጌነቱ፣ በአማራነቱ፣ በቻይናነቱ፣ በናይጄሪያነቱ፣ በአሜሪካነቱ ካወቀ ሰውየው በእውነት ቦርኔጌን አላደረገም። አዲሱ ዘር የለውም። ኢየሱስ ጌታ። የጥሉ ግድግዳ ፈረሰና አንድ አዲስ ሰው ወጣ። ኢየሱስ ጌታ። አገሩ ሰማይ ነው፣ ቋንቋው ሰማይ ነው፣ ነገ የሚወርሰው መንግስት ሰማያዊ ነው። ኢየሱስ ጌታ። ስለዚህ የቆመው የእግዚአብሔር ሰዓት በዘር መካከል አንዳንዱ ሊያገባ ሲል ራሱ ዘር የሚጠይቅ እንዳታውቃላችሁ። ጌታን ተቀብሎ ቦርኔጌን አድርጎ ከሚማችን እኔ እንደዚህ አይነት ዘር አለኝ አንቺ ሲላል በኢየሱስ ይሄ እርግማን ነው። በጌታ ኢየሱስ ታውቃላችሁ። በኢየሱስ እኔ በብሔር የሚሰባሰብ ነገር አይመቸኝም። በእርግጥ ቋንቋ ከሆነ ልክ ነው። ኢትዮጵያውያን አማርኛ ስለምንሰማ መሰባሰብ እንችላለን። ኦሮሞም በኦሮምኛ የሚግባቡ ከሆነ ማይችሉ ከሆነ ነገር ግን የኩናማ ተወላጅ፣ የጉራጌ ተወላጅ፣ የእንትን ተወላጅ የተባለ አማርኛ እየቻለ ወይ ኦሮምኛ እየቻለ ወይ ትግርኛ መግባባት እየቻለ ቋንቋ ብቻ ዘሬ ከዚህ ነው ብሎ ተለይቶ ሊፈልግ ከሆነ አልዳነም። ወገኖች ቦርኔጌን ሲያደርግ ዘር የለውም። ኢየሱስ ጌታ ነው።
የገዛ ወንድሙን እንኳን በስጋ አቀው ክርስቶስን እንኳን በስጋ ያወቅነው ቢሆን ከዚህ በኋላ አናቀው ማንንም በስጋ አናውቅ ያለው አዲሱ ሰው እስቲ አንድ ጊዜ አሜን በለዋል እስቲ አንድ ጊዜ አሜን በለዋል ሙስሊም እንኳን ቢሆን ወገኖቼ ካልዳነ አይሁዳዊ እኮ የዳነ ፍልስጤም ወንድም ነው የዳነ ፍልስጤም ወንድማችሁ ነው ይሄ እኮ ያለ ኮንፊውዥን አለ በኢየሱስ ክርስቶስ ዘር የሚባል የለም ክብር ለኢየሱስ እስቲ አንድ ጊዜ አሜን በለው ሃሌሉያ ዘር የሚባል የለም ሃሌሉያ እኔ አንዳንዴ መተው አማራ ነው ወይ ምናምን ሲሉኝ ይገርመኛል አንተ ቦርኔጌን አድርገሃል ነው ወይ ቦርኔጌን ካረክ በኋላ ዘር ጭራቅ አይታወቅም ቋንቋም አይታወቅም ያለው ሰማያዊ ነው ኢየሱስ ክርስቶስ ጌታ አራተኛው የአብርሃም ቤት ኪዳን ሙላት ለምድር ነገዶች ሁሉ እንዲሆን ተደርጓል ሮሜ 4:10 የመጨረሻውን ነግሬያችሁ እንጸልያለን ክብር ለኢየሱስ ይሁን እግዚአብሔር ለአብርሃም ሲሰጠው ይውላችሁ ኦ ሃሌሉያ እስቲ የአብርሃም ቤት በረከት በሉ ወገኖቼ እኛ እኮ የአብርሃም በረከት ተቀብለናል ሲባል አናውቀው ተቃላችሁ ሪኳለር ዘ ፋይናል ኩዌስት ላይ ሲናገር ምን አለ ብዙ የተማረኩ ቅዱሳንን አየን የጦር መሳሪያ ይዘዋል የእምነት ጋሻ ይዘዋል ጦር ይዘዋል ሄልሜት አድርገዋል የሰላም ጫማ ተጫምተው ማን ተከበው ፋይናል ኩዌስት የሚል ተመልከቱ ወይ መጽሐፉን ግዙና አያቸውና እንደ እግዚአብሔር ሆይ ይሄ ሁሉ የጦር መሳሪያ ታጥቀው እንዴት ተማረኳል አክቲቬት እኮ አረጉትም ጋሻ መሸከም አይደለም መሸከም ቁር ማድረግ አይደለም ከነሱ ታሸጥ አይ እንደዛ አሁን የአብርሃም በረከት ተባርከናል ሲባል አውቀን አክቲቬት እዚህ ስንመጣ ቤተክርስቲያን ስንመጣ ትጎበኛለህ ያይሃል ዮሴፍን ጎብኝቶታል መሰላሉን እንዲህ ያነሳልሃል ዛሬ ልብስ ተወጣጥቷል ወንድምህ ተነስተውታል የሚባል ነገር ለመስማት አይደለም ያለ ነው ርስታችንን ዝርዝሩን ለመስማት ኢየሱስ ጌታ የንሳሴውን እስቲ አንድ ጊዜ አሜን በሉ ሃሌሉያ ደህናው ሰው ደህና ቸርች መጣ ደህና ሆኖ በቃ ሞራል ጥሩ ነው ምናምን ሰባኪው የተነሱብህ ስምህን የሚያጠፉ ሲባል አየር በቃ የታል ስምህ እኮ የለም መስቀል ላይ እኮ ስም የሚባል የለም አበበ በቀለ ምናምን ይባል የለም ሃሌሉያ ክብር የለም ውርደት የለም እንዲያውም ሰው ሲነካ የሚል ከሆነ ይጨምራል ሰይጣን በቃ መጫወቻ ነው የሚያደርገው ምክንያቱም ያውቃላ የሞተን ሰው ግን ሄደ በደመደመ ብታናግረው ስሙን ብታጠፋ ድራግ አድርገህ ብትጎትተው ኦልሬዲ ሞቷል ኢየሱስ ጌታ ከዚህ አልፈናል እስቲ ከዚህ አልፍ ያለው እስቲ ክብር የለም ውርደት የለም ፕራይድ የሚባለው ምንድን ነው እኔ በላይ ነኝ ብሎ ማሰብ አይደል የበላይ የለም የበላይ ፓወር አባፍ ክርስቶስ ኢንፌሪቲ ኮምፕሌክስ ሁለቱም ኮምፕሌክስ ናቸው የታች ነው እታች ወረደ ማለት ክርስቶስ ስለዚህ ማንም አያወርድህም ማንም አያወጣም የትኛውን ሰው አያከብራችሁም የትኛውን ሰው የተዋረደው ስንት ነው የከበረው ስንት ነው እኛ ደግሞ የምንኖረው በማን ላይ ባለን እምነት ነው የተዋረድነው ከ2000 ዓመት በፊት ከእርሱ ጋር ሲኖር ስንገባ የከበርነው ከ2000 ዓመት በፊት ከእርሱ ጋር በዙፋን ስንገባ that's final word አጨብጭቡ ለእግዚአብሔር ስለዚህ ቤተክርስቲያን እንመጣው ለምንድን ነው የአብርሃም በረከት ዝርዝር ይነገራል በአብርሃም ቤት ውስጥ ጎባጣ የለም ሲያያት የአብርሃም ዘር ናት የአብርሃም ዘር ሆና ኪዳኑና መልኩ አይመጣጠንም ብሎ ፈታት ሲባል አሃ በአብርሃም ለካ መጉበጥ የሚባል ቅርጽ የለም ከዛ በኋላ ልቀቀኝ ብለህ ወይ ጮሆ ይወጣል ወይ አንተ ጮኸህ ትወጣለህ ብቻ አርነት ይከናወናል ሃሌሉያ አጨብጭቡ ለእግዚአብሔር ፕሬስጋ ስለዚህ የአብርሃም መልክ ይገለጥብናል ሃሌሉያ በፊት ለእስራኤል ብቻ የነበረው አሁን ለእኛ ሴሌብሬት አድርጎ አበለጽግሃለሁ አለው እግዚአብሔር ሰላም እሰጥሃለሁ አለው አብርሃም ታላቅ ሕዝብ አደርግሃለሁ አለው ገናና አደርግሃለሁ ያልተነገረ የለም ይሄ ለእስራኤል ብቻ ነበር የቆመው ለሰዓት እኛን አስገባ እስቲ ገባው በሉ ሃሌሉያ በኢየሱስም ይሁንባችሁ ሃሌሉያ ኦ ሃሌሉያ አምስተኛውና የመጨረሻው ይሄን ነግሬያችሁ ፐርቫንት ፕሬየር እንጸልያለን ሃሌሉያ ከበረሃ ወይራ የነበርነው ተቆርጠን መልካም ወይራ ገባ ኦ ይሄ ወንደርፉል ቅድምም የዘመርኩላችሁ አንድ ጊዜ እዚህ ቤተክርስቲያን የበረሃ ወይራ ይባላል አንድ ወቅት ላይና አንድ ሴት ከካናዳ መጣ ፓስተር ነው ባላ ግራ ገባት የበረሃ ወይራ ምንድን ነው ይሄ ያሰት ትምህርት ነው በጣም ደወለች ለባሏ የበረሃ ወይራ የመልካም ወይራ ይላል ባይብል ላይ ወይራ ይላል ይሄ አገር ቤት የሚጨሰው መስሏታል ማለት ነው እንዴ እንደዛ የሚሉ ከሆነ ትክክለኛ ቸርች ያለሽው ፓስተር
እግዚአብሔር ይባርክ። ክብር ለኢየሱስ። ሮሜ 11 ያነበበ ፓስተር ነው። ክብር ለኢየሱስ። የበረሃ ወይራ ማለት ሮሜ 11 ስታነቡ እናንተ ከፍጥረታችሁ የበረሃ ወይራ ማለት አዳም ሲወድቅ ከፍጥረቱ የበረሃ ወይራ ሆነ። የሚያፈራው ነገር ጠማምነትን፣ እርኩሰትን፣ ኃጢአትን ሆነ። መልካም ወይራ የሚለው ደግሞ እግዚአብሔር በአባቶች ተስፋ የገነባው ሊያመጣው ያለ ዘር ሊያመጣው ያለ ተስፋ በዛ ውስጥ የታጨቀ ሃሌሉያ የተጠቀጠቀ ተስፋ አለ። ይሄ መልካም ወይራ ነው። ምን ማለት ነው መልካም ወይራ ካላችሁ እግዚአብሔር በተስፋው ቃል የሰራው የተስፋው ቃል ዘር መገለጦች ናቸው። በረከቱ፣ ሰላሙ፣ ረፍቱ ኢየሱስ ጌታ ነው። አይሁዶች እኛንን የወይን ግንዱ ይሉ ነበር አይደል እንዴ? በራቸው ላይ ስታዩ እስራኤልን ስትጎበኙ ትልቅ የወይን ሐረግ አለ። እኛ የበረሃው ማን ነው? እኛ መልካም ወይራ ነን ይሉ ነበር። ኢየሱስ መጣ። ኢየሱስ ጌታ ነው። ዮሐንስ 15 ላይ እውነተኛው የወይን ግንድ እኔ ነኝ አላቸው። ወንድሞቼ የዛ ሰዓት ስታክ ነው ያደረጉት። ለምን እኔ ውስጥ ካልገባችሁ በስተቀር የእናንተ ይሄ ግድግዳ ላይ ምስሉት ምናምን ስል አይደለም። በትዋይ ኢየሱስ ጌታ ነው። እውነተኛው የወይን ግንድ። እስቲ እውነተኛ የወይን ግንድ በሉ። እናንተ ቅርንጫፎች ናችኋል። በእኔ ብትኖሩ ማለት ከአይሁድ በመወለድ አይደለም፣ ከምናሴ መወለድ አይደለም፣ ከአሶር መወለድ አይደለም፣ ከያዕቆብ መወለድ፣ ከዮሴፍ መወለድ አይደለም። ቦርኔጌ ስታረጉ መልካም ወይራ ውስጥ ትገባላችሁ። እስቲ አንድ ጊዜ አሜን በለዋ። ስለዚህ የበረሃ ወይራ የነበርነው ከአዳም የተነሳ ወድቀን ማለት ነው። ፍሬያችን፣ ህይወታችን፣ ፍጻሜያችን፣ ላይፋችን፣ የህይወት ኃይላችን የበረሃ ወይራ እሾህ፣ መሰነካከል፣ ውድቀት፣ ፍርሃት፣ መሸማቀቅ የነበረው አሁን በቆመው የእግዚአብሔር ሰዓት ውስጥ ከበረሃ ወይራ ተገለጠጥንና ወጣንና መልካም ወይራ ውስጥ። እስቲ አንድ ጊዜ አሜን በሉ። አሁን አንድ ነገር ልንገራችሁ። የነበራችሁበት ዛፍ እስከ ክርስቶስን እስክትቀበሉ ድረስ በህይወታችሁ የሚገለጠው እርኩሰት፣ ውድቀት፣ ፍርሃት፣ ኃጢአት፣ መሸማቀቅ፣ ድህነት፣ አለመረጋጋት የዛፉ ፍሬ ነው። ከኩርንችት ካደግክ ከእሾህ ከበቀልክ እሾህ ነው የምትሆነው። አንተ ምንም ኖረህ አታውቅም፣ ወደፊትም አትኖርም። ያለህበት ዛፍ ሲያፈራ ቅርንጫፍ ነህና ሞት ያፈራብሃል፣ ጨለማ ያፈራብሃል፣ መርገም ያፈራብሃል። እናንተ ጨለማ ነበራችሁና የጨለማ ፍሬ ይታይባችሁ ነበር። አሁን እግዚአብሔር ከዛ የበረሃ ወይራ ቆረጣችሁ። ኢየሱስ ጌታ ነው። ሲያኑ ጊዜ አሜን በሉ። ሃሌሉያ። ባዮሎጂ የተማራችሁ ወይ ደግሞ ይሄ ስለ በዲንግ የሚባል አለ። ቅርንጫፉን ከዛፉ ላይ ቆርጣችሁ ታወጡትና ሌላ ዛፍ ላይ ያን ቅርንጫፍ ታስሩታላችሁ። ከተወሰነ ሰዓት በኋላ የዛፉ ህይወት ወደ አዲሱ ቅርንጫፍ ያልቃል። ሃሌሉያ። ግን ስቲክ አርጎ መቆየት አለበት። ከዛ በኋላ አዲሱ ህይወት በዛፉ ላይ ያርፍና ትናንትና እዛኛው ላይ ያያችሁ ዛፍ ዛሬ ይሄ እስቲ የተማራችሁ ይሄ 4ኛ ክፍል 5ኛ ክፍል አይደል? ክሮስ ፖሊኔሽን ምናምን የተባለ ከዛ በኋላ አዲሱ ዛፍ ላይ ለምልሞ ታዩታላችሁ። ሃሌሉያ። የነበርንበት የቆመው ሰዓት ቆርጦ አውጥቶን በአዲሱ መልካም ወይራ ውስጥ ተከለ። አሁን የሚያፈራው የበጉ ህይወት ነው። እስቲ አሜን በሉ። እስቲ አሜን በሉ። እስቲ በመልካም ወይራ ውስጥ አለው በሉ። አሜን ሃሌሉያ። ስለዚህ አሁን በቆመው የእግዚአብሔር ሰዓት ውስጥ የተፈቀደልን ህይወት፣ የተለቀቀልን ህይወት፣ የመጣንበት ግብዣ አለ። በዛ ግብዣ ውስጥ እንድንበላ እንድንጠጣ ሁሉ ተዘጋጅቷልና ኑ የተባልንበት አለ። ዛሬ ወገኖች የምንጸልየው ጸሎት ሃይማኖታዊ ልምምዳችንን ጥለን የራሳችንን ባክግራውንድ ፓስታችንን ትናንትና የነበረው ውድቀትና ስኬት ጥለን ስኬትም ይሁን ውድቀትን ገና ክርስቶስን እንደተቀበለ አሁን በቆመው ሰዓት ውስጥ በገባንበት የህይወት ፍሰት ውስጥ ለመለቀቅ ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። አንድ ነገር ንገራችሁ። በዚህ ዓለም ላይ ትልልቅ ገንዘብ እየተከፈላቸው ያሉ ሰዎች አሁን ማን ናቸው? ሞቲቬሽናል ስፒከሮች ናቸው። ሰዎችን የመነሳት አይዟችሁ፣ ትችላለህ፣ it can be done, it's possible ይሏቸዋል። በርታ። ይሄ ግን በርታ አይዞ እየተባለ አእምሮን የሚወጥር ሲስተም አይደለም። it's life። ኢየሱስ ጌታ ነው። የኛ ጥረት የኛ ግረት ሳይሆን መኪና
እንደ መንዳትና እንደ መክፋት ይሄ የአእምሮ ሲስተም መኪና መክፋት እዚህኛው ህይወት ውስጥ መሰካት ግን ሁሉ ነገር መኪና እንደ መንዳት ይቀላል የምንታገል ከሆነ ወገኖቼ ሪል አንድ ነገር እንገራችሁ የእግዚአብሔር ነገር በደንብ አንደርስታንድ ማናረግ ከሆነ በማናቸው ነገር ውስጥ ትግል ውስጥ ካለ ፓምፕ እያደረግን ከሆነ ያለነው ሪል ወደ ወንጌል እውነት አልመጣም ስቴት ኦፍ ቢንጋችን ወንጌል ላይ ጸጋ ላይ አለ ልክ ጸጋ ላይ ስንሆን ማናቸው ነገሮች ቀሎ እናደርጋለን ሃሌሉያ ስለዚህ ዛሬ ወደዚህ ታላቅ ራእይ ዛሬ ወደ ቆመው የእግዚአብሔር ሰዓት በሙላት መግባት ይሆንልናል ኢየሱስ ጌታ ነው ወይዘሩ ውጫዊ ነው እኛ የምንኖረው ደግሞ በውስጥ ክብር ለኢየሱስ ይሁን ስለዚህ ይሄ የውስጣችን ኃይል እስቲ ዛሬ ምሽት ወገኖቼ እንዲያው ዛሬ ተርኒንግ ፖይንት ይሁንልን እስቲ አሜን በሉ ወደ አልገባንበት ረለም መግባት ይሆንልን ኤክስፒሪየንስ ያላረግነው መንፈስ መቀበል ይሆንልን ኤክስፒሪየንስ ያላረግነው ሰላም መግባት ይሆንልን እስከ ዛሬ ይውላ እኔ ስላልኩ አይደለም በእኛ እምነት አንድ ሰው እስቲ ኮኔክት ያድርግ ሃሌሉያ ቅድም ብያችኋለሁ ዘመኑን ሁሉ ወንበር የነበረ ሰው ካንተ ጋር አለ ኮኔክት አረገ ፍጻሜውን ቀየረ ዛሬ ምሽት የምንገናኘው መንፈስ ዓለም በእግዚአብሔር ስም ነው የምነግራችሁ የዘላለም ፍጻሜያችንን ይቀይራል ሃሌሉያ ቆማለሁ ሁላችሁ Praise Jesus. Media propaganda la varias. Media propaganda la varias. Sempracinia propaganda la varias. Magle de veremos sempracinia